ሌላ አሁን ናይን ነገር ቢነብር ቺፕ 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 እጄ ቺፕ ምን እኮ ቺፕ 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 ምንድነው? አይሲ ምንድነው? ቺፕ ምንለው ቺፕ የነብሊ ምን እኮ በሴሚኮንዳክተር ኤንድ ሴሚኮንዳክተር ወል ሴሚኮንዳክተር ማለት ሴሚ ማለት ግማሽ ማለት ነው። ሴሚ ኮንዳክተር ወል በቃ ሃፍ አይደል? ሃፍ 50 ነው። በቃ 50 ያስተላልፋል 50 ያስተላልፋል እና በዛ በኩል የሚገኝ ጨዋታ ነው ማለት ነው ቺፕ። እና ከነዚህ ሴሚኮንዳክተር እንትሮች ዋናዎቹ ሴሚኮንዳክተሮች መካከል አንደኛው ኤንድ፣ ሁለተኛው ኦር፣ ሶስተኛው ናንድ፣ አራተኛው ኖር፣ አምስተኛው ኖት ናቸው። አምስት ናቸው ማለት ነው። በመጀመሪያ 1 እና 0 ነው። 1 እና 0 1 ማለት ብርሃን ነው፣ 0 ጨለማ ነው። ስለዚህ አንድ ኤሌክትሪክ አለ ነው። ሁለተኛ 0 ደግሞ ኤሌክትሪክ የለም ነው። ሁለቱ ፋክቶች ሰውየው ኪቦርዱን ኮምፒውተር ላይ ኪቦርዱን ክሊክ በሚያደርግበት ሰዓት ክሊክ ሲያደርግ ወይ ኦን ነው ወይ ኦፍ ነው። ስለዚህ ሁለቱ ነገሮች ምን ይላሉ ማለት ነው ይገባሉ ወደ ሴሚኮንዳክተሩ ወይም ወደ ኤንድ ጌት ይገባሉ። ከገቡ በኋላ አውትፑት አለ እዚህ ጋር። ሴሚኮንዳክተሮች አብዛኛው ጊዜ 3 እግር ናቸው አይደል? 3 እግር ናቸው። አንደኛው እግር ዲሲሽን ነው። ዋናው እግር ዲሲሽን ነው። ተቀባዮቹ ገቢዎቹ ላይ እና ወጪዎች እዚህ ገቢና ወጪ አለ እዚህ። ስለዚህ ገቢ ላይ 2 ናቸው፣ 0 እና 1 ናቸው። ወጪ ላይ ወይ 0 ወይ 1 ነው። ስለዚህ ይሄ ነገር ምንድነው ቺፕ ይባላል። ፋክት 3 ላይ ሌላ 1 እና 0 ነው እሱ። ገቢ ላይ 0 እና 1 ነው። ወጪ ላይ ወይ 0 ነው ወይ 1 ነው። አንድ ኦፕሽን ብቻ ነው ያለው። ስለዚህ እንደዚህ ሆኖ ተደራርቦ ሲሄድ አሁን ለምሳሌ ኤንድ እና ኦር መቼም ትሩ ኦር ፎልስ ምንድነው? ትሩ ነው አይደል? ትሩ ኤንድ ትሩ ምንድነው? ትሩ ኤንድ ፎልስ ፎልስ ነው። ትሩ ኦር ፎልስ ግን ትሩ ነው። ኦፖዚት ናቸው ሁለቱ ማለት ነው። ስለዚህ እዚህ ጋር 1 ከሆነ እዚህ ጋር 0 ነው። እዚህ ጋር 0 ከሆነ እዚህ ጋር 1 ነው ማለት ነው። እዚህ ጋር 1 ከሆነ እዚህ ጋር 0 ነው። እዚህ ጋር 0 ከሆነ እዚህ ጋር 1 ነው ማለት ነው። ኤንድ እና ኦር አብዛኛው ጊዜ በአብዛኛው እንትኖቻቸው ፎልስ ነው፣ ተቃራኒ ኦፖዚት ናቸው። ኤም ተቃራኒ ነው። 0 እና 1 ነው የሚገባው። 0 ማለት ፎልስ ወይም ደግሞ ኦፍ ማለት ነው። ባትሪ የለውም ማለት ነው ስዊቹ ላይ። ስለዚህ 1 ማለት ትሩ ወይም ደግሞ ባትሪ ያለው ወይም ኦን ማለት ነው። ስለዚህ ሁለቱ ኦፖዚት ናቸው። ገቢ ያለው ሁለት ገቢ ያለ አንድ ወጪ ያለ። ስለዚህ እንደዚህ የሆነ ዲሲሽን ላይ ይደርሳል። ተቀባብለው መጨረሻ ላይ አንድ ዲሲሽን ላይ ይደርሳሉ። አንድ አውትፑት ላይ ይደርሳሉ። ያ አውትፑት እንደገና በተገላቢጦሽ ሌላ ቺፕ ላይ ይገባል። ይሄ ነገር ምን ይባላል? የመጀመሪያው ቺፕ ምን ይባላል? ይሄ ጠቅላላ ቺፕ ምን ይባላል? ፎርዋርድ ቼይኒንግ። ሌላ ቺፕ ደግሞ ከዚህ ጋር ከተገናኘ ሌላ ቺፕ ይሄን መሳይ ተገልብጦ ደግሞ ከዚህ ከተገናኘ ምን ይባላል? ባክዋርድ ቼይኒንግ። ይሄ ምን ይባላል? ቺፕ ይባላል። Thank you for watching.